አሁን ስለዛሬ ጉዳያችን እንገባለን። ዋጋዬ የዲና አንተነህ የሙዚቃ አልበም በፊታችን ዓርብ በዲና አንተነህ ዩቲዩብ ቻናል ይለቀቃል። ኪነት ኢንተርቴይመንት የዲና አንተነህን ዋጋዬ የተሰኘውን የመጀመሪያ አልበም ለማስመረቅ ዝግጅት ላይ ይገኛል። ይህ ዋጋዬ የተሰኘው አልበም በግጥም ከወጣትና አንጋፋ ባለሙያዎች የተሳተፉበት ብዙ ሰዎች የተሳተፉበት ሲሆን ከእነዚህ መሃል በግጥም ጋሽ ይልማ ገብረአብ፣ ወንደሰን ይሁን፣ ናትናኤል ግርማቸው፣ ሄኖክ ነጋሽ፣ ቴዎድሮስ ሞሲሳ፣ ብስራት ሱራፌል፣ ጃሉድ ካህኑ ሞሎስ እና ምረታው በዜማ ነፍሱን ይማረው የምንወደው ተወዳጁ ድምፃዊ ታምራት ደስታ፣ አህመድ ተሾመ ዲንቢ፣ ቴዎድሮስ ሞሲሳ፣ ሄኖክ ነጋሽ፣ ጃሉድ፣ ዮሐንስ ጆኒ እና ምረታው ደስታ በዜማ የተሳተፉበት ነው። በሙዚቃ ቅንብር ደግሞ ካሙዙ ካሳ፣ ሄኖክ ነጋሽ፣ ሮቤል እንዳለ፣ አብይ ግርማና አዲስ ፍቃዱ እንዲሁም ኤርሚያስ በዳዳ በሙዚቃ ቅንብሩ ተሳትፎበታል። በሚክሲንግ አብይ ግርማና ሰለሞን ኃይለማርያም፣ ይትባረክ ክፍሌ ሚሶች ባለሙያዎች የተጣመሩት በሚክሲንግ ሲሆን ማስተሪንጉ ሙሉ ለሙሉ ማስተሪንጉ አሜሪካን የተሰራው ኤንዲም የተዜማ ነው የሰራው። ተወዳጁ ድምፃዊ ዲና አንተነህ ጋሜ፣ ናማ፣ ኤዱማ፣ የሆነ ነገር አልችልም እና እንዲሁም በርከት ያሉ ነጠላ ዜማዎችን በመስራት በሕዝብ ዘንድ ትታወቃለች። ድምፃዊት ዲና አንተነህ ከሀገራችን በርካታ ወጣትና አንጋፋ ድምፃውያን ጋር የተለያዩ ኮንሰርቶችን አብሮ በመስራት በሕዝብ ዘንድ እውቅና ተወዳጅበት በኢትዮጵያና በአሜሪካ የተሰራ ቆንጆ ተደርጎ የተደከመበት አልበም ነው። ከዚህ አልበም ውስጥ 2 የሙዚክ ቪዲዮዎች ተሰርተው አልቋል። ከአልበሙ ከወጣ በኋላ ከትንሽ ጊዜ በኋላ በዲና አንተነህ ዩቲዩብ ቻናል ቪዲዮዎቹ ይደርሳሉ ማለት ነው። ይህ አልበም ሙሉ በሙሉ ወጪው በድምፃዊት ዲና አንተነህ ፕሮዲስ የተደረገው የገንዘብ አቅሙ ከዛ በኋላ ነው ሌሎች ድርጅቶች የመጡት እንጂ ሙሉ ለሙሉ ፕሮዲስ ያደረገችው በራሷ ነው። ይህ ዋጋዬ አልበም ብዙ የተደከመበትና የተለፋበት አልበም የተለያዩ ይዘቶች ላይ ትኩረት ያደረገ ነው። ስለ ፍቅር፣ ስለ መለያየት፣ ስለ እናት፣ ስለ ሀገር፣ ስለተለያዩ ማህበራዊ ጉዳዮችን የሚዳስስ በትልልቅና በወጣት አንጋፋ ባለሙያዎች የተሰራ ጥሩ አልበም ነው። ዋጋዬ የተሰኘው አልበም የፊታችን ዓርብ ማለትም መስከረም 30 ከቀኑ 8 ሰዓት ነው የምንለቀው። አልበም 11 ሰዓት ነበር። እኛ ከቀኑ 8 ሰዓት ጀምሮ ነው አልበሙ የፊታችን ዓርብ መስከረም 30 በዲና አንተነህ ዩቲዩብ ቻናል እና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች አማካኝነት ያገኙታል። አልበሙን በሲዲ አሳትሞ የሚያከፋፍለው ኪነት ኢንተርቴይመንት ነው። ስለዚህ እናንተ የሚዲያ ሰዎች ይህን አልበም አክብራችሁ ስለመጣችሁ እናመሰግናለን። ወደ ማህበረሰቡ በደንብ እንዲደርስ አልበሙ እንዲሰማችሁ ሰምታችሁ ስለ አልበሙ እንድትጽፉ አስተያየት ሀሳብ ካላችሁ ለዲና እንዲሁም በእኛ በኩል እንድታካፍሉ ስለጠይቃለሁ። ስለመጣችሁ አመሰግናለሁ። ወደ ዲና ወስዳችኋለሁ። አመሰግናለሁ።